ጀግናሽ ማን ነው? ማንን ነው የምታደንቂው ብሎ ይጠይቁኛል። የራሴ ጀግና ከጀግኖችም ጀግና ነኝ። ሀቢብቲ ወይ ሀቢቤ፣ እስኪ ዛሬ ነው ጥያቄ ልጠይቅሽ። ምን ችግር የለውም። ምን ያህል ታፍቅሪኛለሽ? በጣም ትልቅ ግዙፍ፣ አይቆጠር፣ አይገዛ፣ አይሸጥ ከኔ ጋር ብቻ ነው ያለው። ምን ያህል መንገሩ እንኳን አልፈልግም። ባሌ ምን እንዳለኝ መጀመሪያ ጊዜ ሳንጋባ በፊት ማለት ነው። እኔን አይደለም ያለኝ፣ የራሱ ምርጫ አድርጎ ሰፍሮ ያስቀምጣለሁ። መስፈርት ማለት ነው። ያንን መስፈርት ሞላውለት ሳንጋባ ነው። አላውቅም እኔ መስፈርቱን ደግሞ እኔ እሱ መስፈርት አላውቅም። ሞላለት። እኔ ደግሞ እሱ የኔ መስፈርት ሞላለኝ። አልነገርኩትም መስፈርት እንደሞላለኝ። ግን በምንም ብለን ተጋገናኝ። ከዛ ሰርግ ተደረገ፣ ተጋባን። ኒካ ተደረገ። ኒካ ካደረግን በኋላ ነው ከዚህ የሄድኩት። ከዛም በኋላ ምን ቢለኝ ጥሩ ነው፣ አብረን ደግሞ ወር ከተቀመጥን በኋላ ምርጫዬን ሁሉ አስደለትሽኝ አለ። ገብተዋል። ምርጫዬን ሁሉ ሰረስኩት። ቅድመ እንትን ያስቀመጥኩት ሁሉ ሰረስኩት እና እንደውም እኔ የምመርጠው የነበረው ሌላ ነገር ነው። አሁን ይገርመኛል። ገባል። ምርጫህን አስተካክል፣ ምርጫህን ቀይረው። ከመልክም ጥሩ ልብ ብለህ ቀይረው። እሺ፣ ኦኬ። ከመልክም ጥሩ ልብ ያላት፣ ጥሩ ፀጉር ያላት ሳይሆን ጥሩ የሳቅ ፈገግታ ያላት የሰው አንዳንድ ሰው ላየም እንዲሁ ፊቱ ሰውን የሚስብ ሰው እኮ አለ። እኔ አሁን ብዙ ጊዜ ሰው እንዲህ ሲያይ ራሱ ስቅ ዩሉክ ስዊት በቃ ፈረንጆቹም ይሉኛል፣ ስራ ቦታም እንደዛ ይሉኛል። እንዲሁ ሰው የሚስብ አምሬ እኮ አለ መልክ ኖሮኝ አይደለም፣ የሆነ ነገር የሚስብ ነገር አለሽ ይላሉ። እኔ አላውቅም፣ እንግዲህ ሰው ነው የሚለኝ እኮ የሚነግረኝ። እና እኔም ራሴ አንዳንድ እንደዚሁ የምወዳቸው ሰዎች አሉ። እንደ ሴት ሆና እንደዚሁ የምወዳት ሳቋ መልኳን ብታይ እዚህ ግቢ ማጥራት፣ ግን መልኳና ከምኗ ፈገግታዋ ምኗ ይበልጣል። ምርጫ ማስተካከል፣ ምርጫን መቀየር። ገብቷል። ምርጫ ትቀይራለህ። ቁመት ያላት እንደዚህ ኖ ቀይረው፣ እሱን ቀይረው። እንደዚህ ሆነች፣ አይ እንደዚህ ሆነች ብለህ ቀይርና ይኸው ይመጣል አልኩ። ምርጫን መጀመሪያ ላይ ምርጫን አስተካክለው። ምርጫ ምን ላይ ነው ትክክል ያልኩት? አንተ የምትፈልገውን አንተ ታውቃለህ። መስፈርትን አስተካክለው። አንተ ቆንጆ ሳትሆን ቆንጆን እንዳትፈልግ። አንተ ጥሩ ሳትሆን ለልብህ ንገረው። ለማንም አትነግረውም፣ ለልብህ ንገረው። አንተ አፍቃሪ ሳትሆን አፍቃሪን እንፈልጋለሁ አትበል። ግን የኔን ያህል አላት መጀመሪያ ላይ ይገባል። በባሌ እንትኑ መስፈርትን አስተካክለው። ራማኒ ጎዱኸይ ጊዜን አከ ኸይቲ ፍረድ አበደ ላሉ አጃኢብነት ተይካም አኒስ ማሊፍ ሃይ ነምኒ ከፈዲ ሃናን ጆ ማሊፍ ነከ ኢሲ ኸና ሂንታን ጂቲ ወላሂ ፍረድ አበደ ያቴካም ገለቱም በገላልት ዋንጋሪ ሲፊዴ መቀልቤ ከይሰት እስቲ ያን ቪዲዮ አይተሻል አንቺ? ወላሂ አና አራት ወላሂ አሁን ከልጅቷ ጋር የተጫወትሽው ነው ለሮይ? አዎ በጣም እውነት ጀግና ነሽ። እንትን አብዲ ኤብዲ ነው አስገቢኝ እያለሽ ነው። አበባ ላክ። አዎ እያየው ወላሂ ጥንካሬሽን እያየው ነበር። ለትንሽ ነው እግርሽን ትንሽ ሰበር ብታረጊ፣ እቺ የፊት እግርሽን እንዲሰበር ብታረጊ፣ አንዱ እግርሽን ቀጥ ብታረጊ ትወጣ ነበር። ልጅቷ ግን ጎበዝ ነሽ። የሆነ ስትሮንግ መሆንሽን የሆነ ማድረግ የምትፈልጊውን ነገር ማድረግ እንደምትችይ ነው ያለሽ። በዛ ላይ ኢንጆይ ማድረግ ሁሉም ታውቂያለሽ። አሁን የኮራውበት በቃ ያለቀስኩበት ማለት ነው። እኔ ጀግናዋ ሴት ማናት? እኔ ነኝ ለሁሉ ነገር ስትል አሁን ቪዲዮ ፖስታለች ከትንሽ ሰዓት በፊት። እሱ ቪዲዮ በጣም ነው ደስ ያለኝ ወላሂ።
የምሬ ነው። በጣም ብዙ ጊዜ ሰው ያንቺ ጀግና ማን ነው ያንቺ ሂሮ ማን ነው ብሎ ይጠይቁሻል። ራሷ ነች። ራሴ ነኝ ጀግና ራሷ ነች። ሌላ ሰው የለም። ያ ጀግና ሌላ ሰው የለም። እኔው ነኝ ጀግናዋ። ወላሂ ታኤቲም ቦይ ቪዲዮ ሰናርኪናን ጀግና ደግሞ የሚያስብለኝ ብዙ ነገር አሉ። ጠንካራ ነኝ፣ ብቻዬን ያለቀስኩ ሰው ነኝ፣ ወድቄ ተሰብሬ የተነሳውና የቆምኩ ሰው ነኝ። ኦፍ ኮርስ ሌሊቱን ጨልሞብኝ ያን ጨለማ እንዲነጋልኝ አድርጌ ጠዋት ደግሞ ምንም እንዳልተፈጠረ ወጥቼ ከሰው ጋር ተቀላቅዬ ሰራ ነበረ። ያን ሁሉም ብቻዬን ያርኩት። ታዲያ ጀግና ከዚህ የበለጠ ብቻዬን ቤት ተከራይቼ ተቀምጫለሁ። ብቻዬን ለሰው ብዬ ኖራለሁ። እንዴት ጠንካራ አይደለሁም? ሰው ጠንካራ እንዲለኝ ያስፈልገኛል? አያስፈልግም። በጣም ሲጀመር ሰዎች ሮዚዬ ውድቀትሽን ነው የሚነግሩሽ። አንቺ በእውነት ከወደደች እዚህ ይነግርሃል። ይሄ እንዲህ ክፍት አድርጎ ሰው ቢያዩ ራሱ ይነግርሃል። ይገባሃል? በቃ ትክክል የሆነ ነገር ትክክል ነገር ሲገጥም ግጣሙ ይታያል። ያ ሰው መወደስም አጠግብም አይ ላቭ ዩ ማለት አጠግብም። ይገባሃል? ህመሙ ያንተ ህመም ነው፣ ይታወቃል። እዚህ ውስጥ ነው የምታወቀው። ፍቅር እኮ በአፍ የምንለው ነገር አይ ላቭ ዩ አይደለም። እኔ ራሱ አሁን እንደዚህ ቁጭ ብዬ አሁን አይ ላቭ ዩ ካልኩኝና አይ ላቭ ዩ ሶ ማች ከውስጤ ባልን አሁን አንተን ማለት አችም ስለ ባለ ልንገር አሁን አይ ላቭ ዩ አንተን እላቸዋለሁ። ስለ ባለ ልንገር በጣም ነው የምወደው ባለ በጣም ከምንም በላይ እና እኔ ራሴ ይዘገንነኛል አንዳንዴ ከማለት የተነሳ እሱ ሲለኝ ደግሞ የባሰ እንደዛ ልቤ ውስጥ በቃ እንዲቀለጥ ነው የምለው። ብታይ ያን ፊሊንግ ስታይ እውነት ነው፣ ትክክል ነው። የመቀለጥ ፊሊንግ ስታይ እኔን ስትል ከልቧ ስትል ቅልጥ። አንዳንዴ እንደዚህ ሰው ወይ ደነገጥኩ ወደ ድንግጥ አለ ይባል የለ እንደዛ ድንግጥ ስትል እውነት ነው፣ ትክክለኛው ነው። አደነግጥም ያለዛ እቺ አይ ላቭ ዩ ነፍሴ ውዴ ማሬ መረራይ ያ ማሬ ይለያል፣ ያ ውዴ ይለያል። የኔ አባት የምትለው ነገር ትለያለች። ያን ጊዜ ታውቀዋለህ። በትንሹ አብራራው ላይ በትንሹ በቀረውን ዩቲዩብ ላይ ስለማብራ ብዙውን ጊዜ እንደዚህ አይነት ጥያቄ እንኳን አልመልስም። ቢኮዝ በዩቲዩብ ላይ መምጣት ስለምፈልግ ብዙ ሰው ትምህርት እንዲሆነ ስለምፈልግ ይገባል። አባባሌ አመሰግናለሁ በጣም እና ያ ነው። ግን ባዮ ላይ ደግሞ ግባና ዩቲዩብን ሰብስክራይብ አድርግ። እሺ ለተኛ ነገር ደግሞ ይቀጥላል፣ አይደብቅም። እያንዳንዱን ነገር አውጥቶ ፈንቅሎ ነው አውጥቶ የሚያሳየው። ገባ? የነሱ ደግሞ ከዚህ በቃ አሁን ካልኩ ነገር የበለጠ በቃ የዘለለ ነው ማለት ነው። ገባ? እኔ ደግሞ በጣም አፍቃሪ በጣም ወዳጅ ስለሆነች በቃ እኔ ወላሂ ምን አይነት ልብ እንዳላት ይሁን እንደው በዚህ አጋጣሚ ይቅርታ አድርጉልኝና አንዳንዴ ያው እኛ ወጣቶች ነን፣ ሰዎች ነን። ተፈጥሮ እንደለገሰችን እንወዳለን፣ እንወደዳለን፣ እናፈቅራለን፣ እንፈቀራለን። ግን አንዳንድ ጊዜ እኛ የምናፈቅራቸው ወይም የምንወዳቸው ወይም የምወዳት ያቺ ሴት እኔ እንደማስባት አትሆንም። አብዛኛው እንግዲህ ደግሞ ምን ታረጋለህ መሰለህ? ያ እንግዲህ እንደዛ ሲሆን ምን ታረጋለህ መሰለህ? ከዛ በፊት ነው ምርጫ የምታስተካክለው። ብዙ ነገር እኮ እናወራለን ዩቲዩብ ላይ ያልኳችሁ ነው። ገባራው ነው ሁሉ ዩቲዩብ ላይ ነው ማውራት የምፈልገው። ብዙ ጊዜ ምርጫን የምታስተካክለው መቼ መሰለህ? ከመግባት በፊት። እሺ ከመግባት በፊት አሁን እኔ ትዳር መያዝ ፈልጋለሁ እና ለመናገር ጊዜ ነው ሰዓቴ ነው ብዬ አስባለሁ። ግን እኔ በቃ ውስጤ የሚላት ወይም ደግሞ በኔ እንደኔ ሐሳብ
ወይም ትሆነኛለች ነገ ላይ አብረን መቀጠል እንችላለን በጣም ፍቅር አለን ወይም ከዛ ባለፈ ደግሞ ልጅ ወይም ፋሚሊ የሚባለው ነገር ለመመስረት እርግጠኛ ነኝ ብዬ ደግሞ አላስባትም ምክንያቱም በጣም በትንሽ ነገር ትሸነፋለች በትንሽ ነገር እንትን ሲያረጋት ያለውና ታዲያ በዚህ ጊዜ እንዴት ነው የምር ከልብ እውነት አሁን ቀደም ሮዚ የተናገረች ነበር ሌላውን ታዩና ይሄ ገና ማይወጣውን ቃል እንኳን ሳይቀር እኮ ፊል ያረጋል ያ ሰው በርግጥ አንድ ልብ ወይም አንድ ሐሳብ ያለው ሰው ፊል ያረጋል አይደለም የምታወሪውን ከርሞ ውስጥ ያለውንና ያ ነገር የለም አሁን ላይና ያንን ነገር እየፈለኩ አጣውት አጣጣም ቤት ነው ታዲያ ማደርገው አይጠፋም ወላሂ ነው የምልህ በእግዚአብሔር ይመስላል አይጠፋም ለምን እንደማይጠፋ ታውቃለህ መጀመሪያ ቾይስን አስተካክል ምርጫን መልክ ነው ቀይር አመራረጥህን ቀይረው አንድ ታሪክ ልንገራችሁ